ሰላም 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 ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት አላችሁ? ሁሉ ሰላም? እንዴት ይዟችኋል? ጥግረራ እንዴት ነው? የኔ ቅመሞች፣ የኔ ጓደኞች እንዴት ይዞናል? ዛሬ እስኪ የጁምአ ውሎዬን እንዴት አባት እንደሚያምር ላሳያችሁ። በጣም ደስ የሚል ቦታ ነው ያሳለፍኩት። አሚሮ ማደሻ ደስ የሚል በጣም የሚያምር ቦታ ነው ያሳለፍኩት ማለት ነው። ኦ ማይ ጋድ እና ዛሬ ጁምአ ነው ከመዳሜ ጋር ማለት ነው። አፍሽ ብለን ማለት ነው። የሆነ ኢትዮጵያ ያለው ነው የመሰለኝ ማለት ነው። በጣም ነው ደስ የሚለው። በገጠር ቦታ ነው ያሳለፍነው። ስሙ ገጠር ቦታ ይባላል፣ ግን በጣም ደስ ይላል። ከተማ ውስጥ በጣም ይሞቃል፣ እዚህ ግን በቃ ደስ ይላል። በጣም ቀዝቃዛ ነው። ተመልከቱት እንዴት እንደሚያምር። በጣም ቀዝቃዛ ነው አየሩ፣ በጣም ደስ ይላል። ተመልከቱ እንዴት አባቱ እንደሚያምር። በጣም ደስ የሚል አበባዎቹ ደግሞ ሲያምሩ በቃ ህይወቴን እንደዛ አይነት ቦታ ነው ደስ የሚለኝ ማለት ነው። በቃ የሆነ ያለ አይደለ በቃ እርጥበት ያለው አትክልት የበዙበት ሰፈር በጣም ነው የምወደው። እዚህ ዛፎች አበባዎች ደስ ሲሉ ለማን ነው የምሰጠው? እንኪ ማነሽ የታደሽ ነው አበባ ልስጥሽ፣ ነው አበባ ልስጥሽ አይባልም ማለት ልስጥሽ ነው ልስጥ ነው የሚባለው። ተመልከቱ እዚህ ጋር ማለት ነው ተራራ አለ። ተራራው ላይ ማለት ነው ነንበሮቹ ደስ ይላሉ። እዚህ ጋር ደግሞ መዋኛ ገንዳ አለ። እንዴት አባቱ እንደሚያምር ያው እንግዲህ እየዋኘሁ አላሳየኋችሁም። ልብስ አልያዝኩም ነበረ። መዳም የት ይዘኝ እንደምትሄድ አላወኩም ነበረ። እዛ እንሂድ አለችኝ ዝም ብዬ ማለት ነው። መዋኛ ልብስ አልያዝኩም ነበር፣ በዛ አልዋኘሁም። ቀጣይ ላይ እየዋኘሁ ነው ማሳያችሁ። በነገራችን ላይ የሚመጣ ደስ የምትል ናት። በየሳምንቱ መዝናኛ ቦታ ይዘኝ ትሄዳለች። እግዚአብሔር የተመሰገነ ይሁን። ልጆች ምናምን የለብንም። ፈታ በየተነሱ እኩል ነው በቃ አሳልፍ የሚመለሰው ማለት ነው። እንደዚህ ህፃን የለም። ሁሉም ልጆች ያደጉ ናቸው። ሁሉም እኔን የሚያክሉ ናቸው። ያው ደስ የሚል ነው በእውነት እግዚአብሔር ይመስገን ስለ ሁሉም ነገር። ተመስገን እንበለ ተመስገን። አሁን በፊት የምሰራበት በጣም ስቃይ ነበረ። ልጅ መያዝ ምናምን ነበረ እና በጣም ስቃይ ነበረ። ልጁ ስንት ጊዜ ወደቀብኝ እና በጣም ነበር የሚደክመው ማርያምን። ከዛም ሴትዮዋ በራሷ ጊዜ ማለት ነው ደሞዝ ቀንሽ ብላኝ ወጣው ከዛ ስራ ማለት ነው። እዚህ ጋር ደግሞ እንዴት አባቱ ምን እንደሚያምር መቀመጫ ሻይ ቡና እንበል ነው እና
እና ከዛ ስራ ወጣው ደሞዝ በዛ ልጅ ያሮጡ ምግብ እየሰራው ቤት እያጸዳው እና ደቼ እየበላው እየሰራውላት በዛ ላይ ብር ቀንሽ አለች። ጊዜው ነው ምንም ማድረግ አይቻልም። ብር ቀንሽ ያለች ተመስገን። እንኳን ታንቺ መጣ ቤት ቻት ሄደ ቻት ወደ እግዚአብሔር ይመስገን። በስንት ነው በአምስተኛ ቀን ምናምን እዚህ ስራ ላይ መጣልኝና ወደዚህ ስራ መጣ እና ፈጣሪ ይመስገን። አሁን ብዙ ጊዜ ሆነኝ እዚህ ማለት ነው። እና ያ አንዳንዴ ስትገፉ ማለት ነው የተሻለ ነገር ነው ፈጣሪ እንትን የሚያዘጋጅልን ማለት ነው። መገፋት አንዳንዴ ደስ ይላል። ከምር ማርያም አንዳንዴ ተገፋን ብለን አናልቅስ። እኔ ከምር ያንን ጊዜ በጣም ከፍቶኝ ነበረ። 2 አመት ነው የሰራሁት እሷ ቤት ማለት ነው። በሁለተኛ አመቷ ነው ጥብር ብላ አሁን ይኸውና ስንት ነው አመት ምናምን ሆነ። አመት ምናምን ሆነኝ። በቃ እንደ ልቤ ነው። ህፃን ልጅ የለም። ምግብ ብቻ ነው የምሰራው። ፈጣሪ የተመሰገነ ይሁን። ደስ የሚል ስራ ነው ማሳልፈው ማለት ነው። በጣም ደስ የሚል እና ይዘው ልጆች ተገፋን የከፉብን ብላችሁ እንዳይከፋችሁ ማለት ነው። እና ወዶቼ ማሮቼ በጣም ደስ የሚል ነበረ የዛሬው ጁምአዬ ማለት ነው። እና ወዶቼ ማሮቼ ቪዲዮ ተመቻችሁ፣ ላይክ ሰብስክራይብ አድርጉኝ። ድጋፋችሁ ኃይልኝ አበረታቱኝ። አብረን እንስራ፣ አብረን እንደግ፣ አብረን እንለወጥ እና ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ መልካም ህይወት እመኝላችኋለሁ። ቴንኪዩ ሶ ማች። ባይ ባይ። يا طير يا خافق الريش، يا طير يا